የሰው ልጅ ልቡን መፈለግ ያለበት 5 ቦታዎች ላይ ነው ተብሏል። አንዱ ሶላት ነው። 5 ቦታ ላይ ልቡን ፈልጎ ከልቡ ጋር ያልተገናኘ ሰው ልብ የለውም ተብሏል። አንዱ ሙስሊም ልቡን የሚፈልግበት ልቡን ሊያገኙበት የሚገባ ቦታ ሶላት ነው። ዝክር ያለ ቁርአን እየቀራ ሶላት እየሰገደ ልቡን ያላገኘ ሰው አካሉና ልቡ ሩሑና ጀሰዱ ያልተዋሃደለት ሰው ልብ የለውም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቤተሰቦች እንደምን አላችሁ? ከእኔ ሰላም ነው አልሐምዱሊላህ። እናንተም ተስፋ አደርጋለሁ ሰላም እንደሆናችሁ ኢንሻአላህ። ዛሬ ያው ብቅ ብያለሁ አለው ለማለት ያክል ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔም ጠፍቻለሁ። ብዙ ጊዜ ወደ ዩቲዩብ እየመጣሁ አይደለም። ጠፋሽ እንኳን ብላችሁ እንደው ወይ አትሉም እንዴ? መፈለግ ነበረብኝ እና እንዴት ናችሁልኝ? ከኔ ሁሉ ሰላም ነው አልሐምዱሊላህ። በድጋሚ ስለተገናኘን ለአላህ ምስጋና የተገባው ይሁን። ዛሬ ጥር ምጥን ያለ የዳቦ አሰራር እንዲሁም ደግሞ ፒዛ አዘገጃጀትን አብረን እንስራ። አብረን እስኪ ከኔ ሙያ ተማሩ ትላላችሁ አለው ለማለት ያክል ነው። እና ዛሬ ዳቦ እንዲሁም ደግሞ ፒዛ እያዘጋጀሁኝ ነው። አብራችሁኝ ተከታተሉኝ። እንደምታዩት እዚህ ጋ ካሜራ፣ ጨው እንዲሁም ቤኪንግ ሶዳ አድርጌ እዚህ ጋ አድርጌያለሁ ኢንሻአላህ። አሁን እስኪ አብራችሁ ብቻ ተከታተሉኝ ትወዱታላችሁ። ቀለል ያለ ነው አሰራሩ ማለት ነው። ዘይቴን ጨመርኩኝ እዚህ ጋ። አሁን ደግሞ ዱቄት ጨምራለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰቡን ተቀላቀሉኝ። ነባሮችም ደግሞ አበረታቱኝ። እንደተለመደው አብራችሁኝ ከጎን የሆኑ ኢንሻአላህ ቪዲዮን እስከ መጨረሻው በማየት አስተያየታችሁን አስቀምጡልኝ። ይሄ እንደዚህ ጎሏል እንደዚህ ምናምን የመጀመሪያ ጊዜ ሚዲያ ላይ ነው እንዲህ አይነት ነገር እየሰራው ብቅ ስል ትላላችሁና ተከታተሉኝ። ለማናቸውም አሪፍ ፒዛ እና አሪፍ ቆንጆ የሆነ ቀለል ያለ ለቁርስ የሚሆን ዳቦ አሰራር ነው የመጣሁት። አብረን እንስራ ኢንሻአላህ። አሁን እዚህ ጋር እያዋሃድኩትኝ ነው ካሜራውን። ከዛን ደግሞ እንደዚህ ካደባላለኩት በኋላ ማለት ነው ውዶችዬ ላይክ ያደረጋችሁ እና በዚህ መልኩ እያቀላቀልኩትኝ ነው እንደምታዩት። አሁን ውሃ ጨምራለሁ። ያው ካሜራ እኔ በራሴ ስለሆነ የምቀርጸው በእጅ ስለሆነ ስልኩን የሚይዘው ሊጡን አደበላልቄ ከውሃ ከዘይት ከጨው ከበርበሬ ጋር ብቅ እላለሁ ማለት ነው። አሁን እንደዚህ በዚህ መልኩ አዘጋጅቼዋለሁ ኢንሻአላህ። ቆንጆ እጥር ምጥን ያለ ሲበለጥ የሚጥም ዳቦና ፒዛ ነው ያዘጋጀሁት። ዞሮ በዚህ መልኩ አብኩቼዋለሁ ኢንሻአላህ። ለተወሰነ ሰዓት ያክል በፕላስቲክ ጠቀልለውና ኮፍ እስከሚልልኝ ድረስ ጠብቀዋለሁ ማለት ነው። እና ይኸው በዚህ መልኩ ኩፍ ብሎልኛል እንደምታዩት ማሻአላህ። ቆንጆ የሆነ ሊጥ ነው እንደምታዩት። ቆንጆ ትላላችሁ ባለሙያ። ሊጡ በዚህ መልኩ ኩፍ ብሎልኛል። አሁን ሊጤ እንደዚህ ሲያምር ማሻአላህ እያላችሁ ተከታተሉኝ ማለት ነው። ሀባይቢ ቆንጆ ፒዛ ነው የምሰራው ዛሬ። ሙያሽ ይታይልሽ የሚባለው ዛሬ ነው የኔ ማለት ነው። እና በዚህ መልኩ ሳህናዬን አቀራርቤያለሁ፣ መጋገሪያ ዕቃዬን ማለት ነው። አሁን እዚህ ጋር ዳቦችንን ነው የምንጠፈጥፈው። ዳቦ ከወደዳችሁት ቪዲዮን እስከ መጨረሻው ድረስ ተመልከቱት። ባትወዱትም በግዳችሁ ቪዲዮን ተመልከቱት። ሰምታችኋል። የእውነት ግን ጠፍቻለሁ። በጣም ነው የጠፋሁት። ከዩቲዩብ ርቄያለሁ እና ያው አንዳንዴ
አለው ለማለት ያክል ነው እንጂ እውነት ለትምህርት ወይም ደግሞ ለዩቲዩብ በቃ ለዩቲዩብ እንዳልጠፋ ነው አለው ለማለት ያክል ነው ብቅ ያልኩትኝ። ቢሆንም ደግሞ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ኢንሻአላህ አሁን ተከታተሉኝ። አሁን ዘይት እየቀባሁኝ ነው። ፒዛ መጋገሪያዬን ዳቦ መጋገሪያዬን ማለት ነው። በዚህ መልኩ ከቀባሁት በኋላ ሊጤ መልሶ ኩፍ እያለ ስለሆነ በማንካው ነካ ነካ እያደረኩትኝ ነው መለስ እንዲል ማለት ነው። አሁን እንደዚህ እቃውን ዘይት እንደዚህ ካዳረስኩት በኋላ ካዘጋጀሁት በኋላ ደግሞ መለሳለሁ። አሁን እዚህ ጋር የኮባ ቅጠል ሰው ባለው አይደለ የኮባ ቅጠልን ከስር አድርጌያለሁ። ከዛ ከላይ አላደርግበትም ከታች ብቻ ነው እንደዚህ ጥፍት የምለው። አሁን በዚህ መልኩ ወደ ፍሩን አስገባዋለሁኝ። አብራችሁኝ ነው። ትንሽ እንቁላል እቀባዋለሁ ከለሩ እንዲያምር ዳቦ ማለት ነው። ቀይ እንዲሆን ማለት ነው። ከለሩ ቆንጆ ወርቃማ ከለር እንዲሆን ማለት ነው። እንቁላል እንኳን አልወድም ብዙ ግን እስኪ ይሁን ውበት እንዲሰጠው ማለት ነው። በነገራችን ላይ ይሄን ዳቦ ብቻዬን አይደለም የምበላው ሰዎችም ይበሉታልና ለእነሱም ነው ከለሩ እንዲያምር እንቁላል የምቀባው እንጂ እኔ እንኳን ያን ያክል አይደለም የእንቁላል ፍቅር የለኝም። ብቻ ተከታተሉኝ ውዶችዬ። ላይክ ሼር ማድረጋችሁ እንዳትረሱ። ማስታወስ ነው ለማስታወስ ያክል ነው። ከዛ እዚህ ጋር ደግሞ ለውበት ውበት እንዲሰጠው ሲበሉትም ጣዕም ይኖረዋል። ምንድነው ሲምሲም ነው የሚባለው በአረብ። በእኛ ግን ምንድነው ሰሊጥ የሰሊጥ ፍሬ አደርግበታለሁ። እንደምታዩት ሼፍ ነው እኮ መስለው ከላይ ስነሰንሰው ምናምን ማለት ነው። ያኛውን አብስያለሁኝ። አሁን ደግሞ ሁለተኛዋን ደግሞ ያለ ካሜራ ያለ ኮባ ነው የምጋግረው። እኔ ቆስጣ ቅጠል አላደርግበትም። ይሄን ደግሞ ዝም ብዬ እንደዛ ቀባ ቀባ አድርጌ ወደ ፍሩን ጨምረዋለሁ ማለት ነው። አብራችሁን ነው ኢንሻአላህ። ያበደ ዳቦ ነው ትላላችሁ። አሁን እዚህ ጋርም እንትን አደርግበታለሁኝ የሰሊጡን ፍሬ ማለት ነው። በጣም ይሰጠዋል ማሻአላህ ነው ሲበላ። ከዛ እዚህ ጋር ደግሞ ዳቦአችንን እንጋግራለን። ዳቦአችንን መጠጣ ዳቦን ከጨረስን በኋላ ደግሞ ፒዛው በነቃነቅ አሰራር በዚህ መልኩ ፍሩን ከገባ በኋላ ደግሞ እንደምታዩት ችግር ካደረኩበት በኋላ መልሼ ድጋሚ ወደ ፍሩን አስገባዋለሁ ማለት ነው። ምክንያቱም ከላይ ለማብሰል ማለት ነው። በጣም ነው የሚጥመው። ፒዛ በነቃነቅ ሞክሩት። ፒዛ በነቃነቅ የምትወዱ ሰዎች ማለት ነው። በጣም ቆንጆ ነው። ይጥማል እንደ ነቃነቅ ለሚወድ ሰው እንደምታዩት ማሻአላህ በዚህ መልኩ በስሏል። ባለሙያ ትጠራላችሁ እዚህ ጋር ባለሙያ ትጠራላችሁ። ከዛ ደግሞ እዚህ ጋር ደግሞ ለዳቦ መባያ ሻይ ይቺን የመሰለች ሻይን አዘጋጅቻለሁኝ። ኢንሻአላህ ለቤት አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱህ።